የኢህአዴግ ስራ አስፈጻሚ ኮሚቴና ምክር ቤት በቅርቡ ባካሄደው ስብሰባ አሁን በሀገሪቱ እዚህም እዚያም እየተፈጠሩ ላሉ ችግሮች መነሻ የሆኑ ጉዳዮችን ከመሰረታቸው ለመፍታት ጥልቅ የተሃድሶ ስራ እንደሚሰራ አስታውቋል። ያለፉት 15 ዓመታት ጉዞን የገመገመው ይህ መድረክ ባለፉት ጊዜያት እጅግ ተስፋ ሰጪ ስኬቶች ቢኖሩም ተግዳሮቶችም መግጠማቸውን አስቀምጧል። ተግዳሮቶችን አልፎ የተገኙ መልካም እድሎችን ለማስቀጠል ጥልቅ ተሃድሶ ማድረግ ይገባል በሚልም በሙሉ ድምጽ ወስኗል። የአሁኑ የለውጥ ሂደት ምን መልክ ይኖረዋል? አዲስ ይዞት የሚመጣው ጉዳይስ በሚልና በሌሎች ወቅታዊ ጉዳዮች ዙሪያ ከኢህአዴግ ነባር ታጋዮች ጋር የኢትዮጵያ ብሮድካስቲንግ ኮርፖሬሽን ውይይት አድርጓል። በውይይቱ አቶ በረከት ስምኦን፣ አቶ አባይ ፀሐዬ፣ ዶክተር ካሱ ይላላ ከፖሊሲ ጥናትና ምርምር ማዕከል፣ አቶ አባዱላ ገመዳ ከህዝብ ተወካዮች ምክር ቤት ተሳትፈዋል። በውይይቱ የተሳተፉ አካላት ወቅታዊ በሆኑ ክስተቶች በሰው ህይወት ላይ ጉዳት በመድረሱ ማዘናቸውን ገልጿል። ሁነቱ እዚህ የሚያደርስ አለመሆኑን በመግለጽ ተወያዮቹ እንዳሉት አሁን የተፈጠሩ ችግሮች መሰረታቸው በአስተዳደር ክፍተቶች የመጡ በመሆኑ ህብረተሰቡ የሚያነሳቸውን ጥያቄዎች ምላሽ ለመስጠት ይሰራል። የኢህአዴግ ስራ አስፈጻሚ ኮሚቴም ሆነ ምክር ቤት ራሳቸውን በጥልቀት አይተው ለለውጥ መነሳታቸውን ገልጿል። በየጊዜው ህብረተሰቡ የሚጠይቋቸውን ጥያቄዎች በቅርብ ተከታትሎ በቅርብ በመመለስ ባህል ማሳደግ ያስፈልጋል። አገልጋይ መሆን ያስፈልጋል። ትንሽ ነው ጥያቄዋ ብሎ መጣል ያስፈልጋል። ያሁኑ የምክር ቤቱ ጉባኤ ስብሰባ የጠለቀ ተሃድሶ እናድርግ ብሎ ሲገባ ጥሪ ሲያደርግ ይሄ በዋነኛነት ኢህአዴግ ውስጥ ያለውን የኪራይ ሰብሳቢነት አመለካከት በግለሰቦች ሊገለጽ የሚችል ሊሆን ይችላል፣ ግን ድርጅቱን ላይ ተጽዕኖ ያለው ስለሆነ በዚያ መልኩ የሚደረግ ትግል እንደሚኖር አጠቃላይ ኪራይ ሰብሳቢነት አጠቃላይ ብልሽት የሚባል ነገር የለም። ብልሽት ያለው በአመራር ደረጃ ነው። ከአመራሩ ነው መስተካከል መጀመሪያ ያለበት የሚል ግልጽ መግባባት ላይ የተደረሰበት ሁኔታ ነው ያለው። የፕሮብሌሙ ሴንተር በግልጽ ታውቋል። እሱን አውቀን ይሄን አመራር የማስተካከል እንቅስቃሴ እናደርጋለን ነው። የመንግስትን ስልጣን ለህዝብ አገልግሎት መዋል ላይ የተፈጠሩ ክፍተቶችን የማጥራት ስራ እንደሚሰራም ተናግሯል። አሁን በደረስንበት ደረጃ ታድሷችን ይሄ እንቅስቃሴ ማለት ነው የበለጠ እነዚህን ጉዳዮች የማጥራት በአመለካከት ደረጃ ልማታዊ የሆነው አስተሳሰባችን ኢህአዴግ መሰረታዊ አስተሳሰብ ገዢ ሆኖ የሚቀጥልበት የፖለቲካ ስልጣን የግል ጥቅም ማስጠበቂያ ሳይሆን የህብረተሰብ ለውጥ መሳሪያ የሚሆንበት በየትኛውም አቅጣጫ የመንግስት ኃላፊዎች አገልጋዮች እንጂ የህብረተሰቡ ሹሞች እንዳልሆኑ መልሶ የማረጋገጥ ጉዳይ በአመለካከት ደረጃ መልሶ የማረጋገጥ ጉዳይ እዚህ ውስጥ ያሉትን የማስተካከል ቁርጠኛ አቋም ይዟል። እያንዳንዱ ሰው ህዝብን ማገልገል ከሆነ ተልእኮ ህዝብን ማገልገል ነው ተልእኮ። ህዝብን ለማገልገል ኃላፊነት ስልጣን አያስፈልግም። ቅን ልቦና ብቻ ነው የሚያስፈልገው። ያን ቅን ልቦና ይዞ ህዝብን በየትኛውም ቦታ ሆኖ ማገልገል የሚፈልግ ሰው መታገል ይችላል። ከዛ በተረፈ ፓርቲያችንን ለስልጣን ብሎ የሚፈልገው ሰው እየጠራ የሚወገድበት ሁኔታ መፈጠር ይኖርበታል የሚል አቅጣጫ ነው የተቀመጠው። ለውጡን ፈጣንና ብዙ ርቀት የሚያስጉዝ እንዲሆን የሚያስችሉ ተግባራትም ይከናወናሉ ብለዋል። የበላይ አካላት ሹመት ከፌደራል መንግስት ጀምሮ ዳግም ይፈተሽ። እያንዳንዱ ሰው ብቁ ነው ብቁ አይደለም፣ አመኔታ በሰራተኛና በህዝብ ዘንድ አለው በፓርቲው ዘንድ አለው ወይስ የለው፣ ውጤታማ ነው ውጤታማ አይደለም፣ ቢቀጥል ውጤት ያመጣል ታማኝነት ይኖረዋል ወይስ የለው፣ የሌለውን እናንሳ፣ ወደሚመጥነው ቦታ ይሄድ፣ የሚጠየቅ ከሆነም ይጠየቅ። ይሄን የማድረግ ቁርጠኝነት በቅድሚያ ካላሳየን ላይ ጀምሮ በፌደራል መንግስት ጀምሮ ይሄ ጥርጣሬ ሊወገድ አይችልም ብቻ ሳይሆን ስራውም ወደፊት ሊሄድ አይችልም፣ ችግሮቹም ሊፈቱ አይችልም። መሸፋፈንና ምናምን የሌለው ነገር እንሂድ። ይሄን የሚያደርግ ዝርዝር እቅድ፣ ዝርዝር አሰራር፣ ዝርዝር ይሄን የሚፈጽሙ አካላት ተሰይመዋል። ጊዜ ሰሌዳ ተቀምጧል። አሰራሩ እየተቀየሰ ነው። የመንግስት አስፈጻሚ አካላትን በአዲስ መልክ እናደራጃለን። በአዲስ መልክ እናደራጃለን ሲባል አንድ መሰበር ያለበት አመለካከት አለ። ሚኒስቴርነት መታደል አይደለም። ሚኒስቴርነት በይገባኛል የሚገኝ ቦታ አይደለም። ሚኒስቴርነት የሥራ ቦታ ነው። የሚሰራ ብቃት ያለው ሰው ከየትም ይምጣ፣ በድርጅቱ ውስጥም ጥሩ ሰው ካለ ከድርጅቱ ውጭም ጥሩ ሰው ካለ እናምጣና ኃላፊነትን በብቃት እናስይዝ። ይሄ ነው የተቀመጠው ራዲካል ነገር በዚህ መርህ። ይሄ ወደ ኋላ ልንመለስ በማንችልበት ሁኔታ ነው ለህዝብ እየገለጽ ነው ያለን። ህብረተሰቡ ተግባራዊ የሚደረጉ ለውጦችን በመደገፍ ከመንግስትና ከድርጅቱ ጎን እንዲቆምም ተጠይቋል።